የምትራት ማለት ነው። እድለቢስ ቲም ማለት እኛ ነን። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበረ፣ ግን አልሆንም። ተቃጥለናል፣ አረን በቃ ነደድኩኝ። ወላሂ ተቃጠልኩ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። የሆነ ነደድኩኝ። እንዴት አይነት እድለቢስ ነን! እሺ ሁለት ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ኢንቦክስ ላይ እየዛታችሁብኝ ነበር። ኢቨን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ። ኦብቪየስሊ መጀመሪያ የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይዘዌ አውት ኦፍ ሪስፔክት ያረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣውን ልጅ ኢማጂን አድርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አድርጌ እንደማላክ ታውቃላችሁ። ሌላ ሁለተኛው ሀሳቢ ምንድነው መሰላችሁ? አርሰናል ዋንጫውን ይበሏል። እመኑኝ፣ አርሰናል ዋንጫውን ይበሏል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያማሃል ልብድነ ምናምን ልትሉ ትችላላችሁ፣ ግን እመኑኝ አርሰናል ዋንጫውን ይበሏል። እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች፣ የጨዋታ ፍላጎት አይቼ ነበረ፣ ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም፣ ግልጽ ነው። ግን እንዳልኳችሁ ዋንጫውን እንበለዋል። አረ ዋንጫ ብሉ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው አርቴታ አረ ዋንጫ ብሉ ማን አራቱ አርቴታ ያዘዘል። ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታም አርሰናል 2-1 አሸንፎታል። የዋንጫው ፉክክር ጡፏል። ላለፉት ወራቶች ዋንጫው የአርሰናል ይመስል ነበር፣ ግን በአርቴታና በልጆቹ ጉትጎታ ሲቲን ወደ ዋንጫው ፉክክር መልሰውታል። አሁን እንግዲህ ቻንሱ እኩል ነው። መቼም አሁንም የሊጉ መሪ ነው አይባልም መቼም አርሰናል፣ ምክንያቱም ፓላስ ጋር ነው ቀሪ ጨዋታ ያለው። ሲቲ ያንን ያሸንፋል ነው ብለን የምናስበው እንዳሁኑ ፐርፎርማንስ። አሁን ከዚህ በኋላ እኩል እንኳን ቢሆኑ አርሰናል ላለመጣሉ ዋስትና አይኖርም። እርግጠኛ ሆኜ ነው የምነግራችሁ። ሲቲም ሊጥል ይችላል፣ ግን አርሰናልም ሊጥል ይችላል። ይሄን ፊልም በተደጋጋሚ አይተነዋል። በተደጋጋሚ ዛሬ ምን አርሰናል በቃ አይታችሁታል። እንግዲህ ምንም ማድረግ አይችልም። ከዚህ በላይ 7 ደቂቃ ሲጨመር ነው እሳት የሆኑት። አይታችኋል። ያ አርቴታ ሲለው የነበረው ሰዓት 7 ደቂቃ ሲጨመር ለአቻ እንሄድም ሲል ነበር፣ ግን ለአቻ ይመስል ነበር። ሰዓት በረኛው ምናምን ኳስ ሲገኝ ይገል ነበር። እነዚህ እኮ ብዙ ምን ማድረግ እንዳለባቸው የሚችሉ አሰልጣኞች፣ ተጫዋቾች አላቸው ሲቲዎቹ። የዓለማችን ምርጥ አሰልጣኝ፣ የዓለማችን ምርጥ አማካኝ፣ የዓለማችን ምርጥ አጥቂ ያላቸው። አንድ ኳስ አግኝቶ አንዱን ኳስ በቃ ጎል አስቆጥሮ ሊወጡ ይችላሉ። እዛ እኮ 10 ቢገኝ ቀኑን ሙሉ ቢጫወቱ ጎል አስቆጥሩ ነው እና ሀበርት ናቸው ያሉት። ያችንም በአንዷ ያገባችሁ በድል ነው። እዚህ እኮ እነ በርናንዶ ነው ያሉት። ቡድኑ እንዴት እንደሚመሩ ተላያችሁ። እና አሁንም ከዚህ በኋላ ከባድ ነው ብዬ አስባለሁ። ምክንያቱም ይህን ፊልም በተደጋጋሚ አይተናዋል። ሲቲዎች ግን ጣፋጭ 3 ነጥብ ነው ዛሬ ወሰዱት። ጣፋጭ 3 ነጥብ ብቻ አይደለም 6 ነጥብ ነው ብዬ የማስበው። ለማንኛውም ጨዋታው ማራኪ ነበር። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ኮንታክት ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። 90 ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ። ምን ይሻላልሽ? የለ የሆነ ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አርሰናል የምንደግፉ ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። የሆነ አንድ ጥያቄ ማለት አርሰናል 2ኛው ነው ከጨረሰ፣ እኛ 5ኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጫወት ያቅታል? አንድ ያገባው ጎል ራሱ ችፍችፍ ያለ ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው። በቃ 4-0 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ በዓል አውደ ዓመት ለእኛ ብቻ ነው የሚሆነው። ለእኛ ለሊቨርፑል ብቻ ነው የሚሆነው። የቱ ዓለም ዘለም ትላለህ
የቶለም ዘለም ትላለህ አንተን ሲፈጥር ሚዜ ነህ የቶለም ዘለም ትላለህ። የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክን ተንፏቀቅ ተብለ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው ቀጥ አድርጎ ያዘን። ይመስገን ከአመት አንተ ደደ ማይም እናቴ ትሙት ማይም ሰው ነሽ። አቤ ክርስቶስን ኤዜን ታስወጣለህ። የማይም ጥግና ነሽ። እናቴ ትሙት በቋጣሪ ታስጨፍርብኛል። የመጨረሻ ውሻ ነህ። እናቴ ትሙት አችልም። እሺ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጠኝ ነው። እናቴ ትሙት ወይኔ ጉዴ። ኤዜ ይወጣል ወይ? በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማይም አሰልጠኝ ያለሽ። ደስ እያለኝ ነው የምወርደው። ደስ እያለኝ ነው ሻምፒዮንሺፕ የምገባው። ያንተን ሽንፈት ሳይ ያንተ መቼም ስኬትን ማየት አልፈልግም። ደስ ነው ያለኝ። ደስ እያለኝ ነው የምወርደው። የዚህን ጥንብ ክለብ ስኬት ውድቀት ሳይ ማለት ነው። ውድቀት ሳይ ሽንፈቱን ሳይ ደስ እያለኝ ፍቅር ድብን በል ድብን። እሺ አሁን ምንድን ነው የሚሻለው? አንዱንም አረንጓዴ ጠርሙስ አውርደን ሰበር ነው። ደህና እየተከላከላችሁ ደህና የሚያምር ጨዋታ። ኧረ ኦዲጋርድ፣ ኧረ ኢዚ ምን አይነት ኳስ ነው የምትስቱት? ሀቨርትዝ መጨረሻ ላይ ሳትከው ኳስ። እኔ ማለት ነው አርቴታ የሚባል ሰውዬ ምንድን ነው ማለት ዛሬ እኮ አሪፍ ነው የተጫወቱ አርሰናል። ገና ከመጀመሪያው ፕሬስ ያደርግ ነበረ፣ ወጥቶ ሲጫወት ነበር። እወዝበት ደህና ተጫውተን ነበር። ከዛ እንዴት ነው ኤዜ በዛ ሰዓት የሚወጣው? እንዴት በምን የታባስቡት ነው? ኦዲጋርድ ለምንድነው የማይወጣው? ዙቢሜንዲ ለምንድነው ቀድሞ የማይወጣው? እኔ ከሌላ ጊዜ ማለት ነው እንደ አርሰናል እንትን የዛሬው ጨዋታ ብዙ አላስደበረኝም። በቃ አሪፍ ተጫውተናል። ከሌላው ጊዜ ፍርሃቱ ለቆት ነው የተጫወትነው። ፕሬስ ያደርግ ነበረ፣ ቻንስ ክሬት ለማድረግ ሲሞክር ነበር። ግን በቃ ኤዜ አይወጣም። በዛ ሰዓት ኤዜ ነበረ። ኤዜ ወጣ፣ ወደፊት ሜዳ ቆመ ቲሙ። በቃ ከዛ በኋላ ማለት እንትና ሃቨርትዝ ነው የሞከረው፣ ትሮሳርድ ሰጥቶት በቃ ከዛ በኋላ ኳስ ሁላ በፊት በስነሳት ወደፊት ሄደበት። አሁን ከዚህ በኋላ ማለት ነው በጣም ፋኒ የሚሆነው ነገር እንደው እስኪ ብሎት አርሰናል ሁሉንም ጨዋታ ቢያሸንፍ፣ ሲቲ ሁለቱንም ጨዋታ ቢያሸንፍ ዋንጫው ማለት ነው በነጥብ በጎል ዲሳይድ ሊደረግ። ሌላ ሜን ኢቨንት የነበረው የሮድሪ ነው። ዛሬ የሮድሪ መጎዳት ነው። ሲሪየስ የሚሆን ከሆነ በጣም ትልቅ ብሎ ነው የሚሆን ለማንቸስተር ሲቲ። ይላችሁ አርሰናል በቃ አሁን ያለበት አቋሙ ካራባኦ ካፕ በሲቲ ያጣ፣ ኤፍ ኤ ካፕ በሳውዛምፕተን ወጣ። ከስፖርቲንግ ጋር አንድ ያሸነፉ ጨዋታ ነው አርሰናል በዚህ የሆነ ኮንቲኒየስ ሯን ሊያሸንፉ። ከዛ ውጭ በቦርንሞስ ተሸንፏል። በቃ ምንም እንደምላ ራሱ አርሰናል ተሸንፏል። የአርሰናል ደጋፊዎች ምክንያት መደርደር ያስፈልጋቸዋል ብዬ አላስብም። ምክንያቱም ደግሞ አሁን ላይ ነገሮችም ውጥንቅጣቸው ወጥቷል። የዋንጫው ተስፋም ተሟጧልም። ታዲያ በዚህ ጨዋታ ላይ ሰከንድ ሀፍ ላይ ማለት ነው አርሰናሎች ጥሩ የሚባሉ ሙከራዎችን ጥሩ የሚባሉ ድሎችን አግኝተው ነበርም፣ ነገር ግን ሳይጠቀሙበት ቀርተዋል። ሰከንድ ሀፍ ላይ ሃላንድ አስቆጥሮ ጨዋታው 2-1 ተጠናቋል። ሚያናደኝ እድላችን ብቻ። እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳሁት። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ? ለማሸነፍ ነበር የገባነው አልነበር? ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደዛ እንደኛ እድል ፈጥረዋል። 2 እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርትዝን እንዳሰርጉት እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርትዝ ስለነበረ ነውና ማንንም እንዳሰዱ። አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው።
ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል። ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ። ኒውካስትልን እንዴት አድርገን እንደምናሸንፍ ታያል። ዊአር ዘገነርስ ወያላው ባላ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ውይ ግባና አውጣው ፎቶ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። ኧረ በላው እግር ኳስን አዳንቅበል። እግር ኳስን አድናል። በቃ ታሪክ አይረሳም መቼም። ገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አሁንም የሊጉ መሪ እናንተ ናችሁ። እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ንፋው ይህን ከመነዳሪ የሆነ ህዝብ ንፋው ምን አባቱ ወያላ መሆኑ እኮ በጣም አስቸጋሪ። ማዘንም እኮ አይቻልም እኮ ስቃቸው በዛ እኮ መቀጣት አይቻልም። እኔም ወላሂ ዛሬ ያሳዝነኛል እናቴ። እኔ እንኳን በቃ ይህን ቪዲዮ አላዝንልህም። በቃ እንደዚህ ከሆነ በቃ ካላዘንክማ እኔ አዘንክ መስሎኝ እንኳ አሳዝናኝ ነበር። ካላዘንክ በቃ እሺ እንኳን ደስ አለ ልበላ። እሺ ካላዘንክ እንኳን ደስ አለ። የቶም ኤንድ ጄሪ ድራማ እንግዲህ እንደቀጠለ ነው ለሶስተኛ አመት። ወያለው አሁን አመንከኝ ስነግርህ የነበረውን ነገር አሁን ሴንስ እየሰጠ ነው፣ እየገባ ነው። ቼክ ለማድረግ ነው እየገባ እንደሆነ። ሲቲን እንኳን ጠርተህ ቤት አስገብተው ዋዳህን አሳይተው ማለት ነው ሩቅ አስቀምጠህ እንኳን አታምኑ። ይሄ ዋንጫ ተበልቷል። በቃ አሁን በጨበጣ ነው የምትጮተው። ከዚህ በኋላ በጨበጣ ነው የምትጮተው ብያለሁ፣ በጨበጣ። ምክንያቱም ሄድሶ የተገናኝታችሁ ለጥፎሻል። ቀሪ ጨዋታ አለው። ፎሹ ሲቲ ያሸንፋል ያንን ጨዋታ። በቃ አትይዘውም፣ ትጥላለህ። አንተ ግን ችግሩ ምን መሰለህ? አንተ ትጥላለህ። እኔ አላምንህም። አንተ ትጥላለህ፣ እሱ ግን አይጥልም። በቃ ፔፕ ጋርዲዮላ ገባ። አሁን የእናንተ ተጫዋቾች ብርክ ነው የሚላቸው። ብርድ ይቺ ብርድ ስላቸው የነበረችው የለችም ጃንዋሪ ላይ ብርድ ቁርጥማት ምንም ማድረግ አይቻልም። ኔክስት ሲዝን አትሊስት እኛ 4 ዋንጫ እንበላለን ብለን ሙሉ አመት አልፎከርንም። አትሊስት የ7 ዋንጫ እንኳን እናገኛለን። በዜሮ ነው የምትወጣው እያለው በዜሮ እመነኝ። እኔ ስነግር ነበር በዜሮ ነው የምትወጣው። አታውሩ ቀድማችሁ ስንላችሁ የነበረው በዚህ ነው። በተለይ ደግሞ ኢቨንት እያዘጋጃችሁ ፉከራ። እኔ እናንተ ብታዘጋጁት ኢቨንት የለቅሶ ነው። ድንኳን ጣል፣ ዳስ ጣል። የምሬ ነው ብለህ ዳስ ጣል። ኢቨንት ከምታዘጋጅ ለለቅሶ ከሆነ ዳስ ይሻላል። የምሬ ሰው እያሳዘነኝ እውነት ከነቆራው ልውጣና አርቴታ የምር አሳዘነኝ። በእናንተ ምክንያት በእናንተ ደጋፊዎች ምክንያት እንዳይበላ ፈልጋለሁ። ነገር ግን ፐርሰናል እሱ ግን አሳዘነኝ የምር። በስመ አብ ወልድ በጣም የሚያሳዝን አሰልጣኝ። ይብላ እንዴ ወያለው ትላለህ። እኔ የሚቆጨኝ የኢዜ አንግል ማለት ነው። አቸውናችሁ እኮ ነበር እግዚአብሔር ትዝ ራሱ ብሎ ቴስቶን ቀበር ቢያደርገው አንግሉ ደግሞ ከፍ ቢል እኮ አቻ አይወያሊ ስጥት አደረጉሽ አይደለ? አመቱን ሙሉ ተደስተሻል። በቃሽ። አንቺ ሲጀመር እንትን ይሄ ዋንጫ አነሳስ ይፈልጋል። ገብቷል። ዝም ብለህ የምታነሰው ነገር አይደለም። በቃ